ምንድነው የምፈልገው በዚህ ምድር ላይ ብለን መጠየቅ አለብን። በዚህ ዓለም ላይ ስትኖር ምንድነው የምትፈልገው? በህይወታችን ውስጥ መቼ ነው ነገሮች የሚሆኑት? እስከ መቼ ነው ይሄ ነገር የሚቀጥለው? በዛ ጊዜ 26 27 ዓመቴ ነው። ወደ መንፈሳዊ ህይወት አልመጣሁም። እጠጣለሁ፣ አጨሳለሁ፣ ቅማለሁ። ፈልጌዋለሁ፣ ጠብቄያለሁ፣ ጸልዬበታለሁ። መቼ ነው የሚሆነው? የኔ ነገር መቼ ነው የሚሳካው? የማይመለከተው ሰው ያለ አይመስለኝም ይሄ ጉዳይ። ምክንያቱም እኔን ይመለከተኛል። ህይወታችን ምን ጠይቅባቸው question የምናረግባቸው ጥያቄዎች አሉ። ለምን ብለን እንጠይቃለን። ለምንድን ነው የማይሳካልኝ? ለምንድን ነው የዘገየው? የት ልኖር? የት ልስራ? በዚህኛው መንገድ ልሄድ ወይስ በዚህኛው መንገድ ልሄድ? ሆኖ የማየው መቼ ነው? ተሳክቶ የማየው መቼ ነው? በልቤ የተመኘሁት የጸለይኩበት ነገር መቼ ሆኖ ነው የማየው? የመጀመሪያው የሚሆነው እንግዲህ ዋት ምን የሚለው ነውና እስኪ ከሱ እንነሳ። ምን በህይወት ውስጥ አሁን ሁሉን የሚችል አምላክ ተገልጦ ምን ትፈልጊያለሽ? ምን ላድርግልሽ ቢልሽ መልሷለሽ? ተዘጋጅተሻል? አዎ አለሽ? አለኝ። በጣም ጥሩ። ምንድነው የምፈልገው በዚህ ምድር ላይ ብለን መጠየቅ አለብን እና ሬዲ መሆን አለብን። ምንድነው የምፈልገው? ምን ማድረግ ነው የምፈልገው ብለን እንጠይቃለን። ምንድነው የምፈልገው? ይሄ በጣም በህይወታችን ወሳኝ ጥያቄ ነው። አሁን በድንገት ጠየኩሽ፣ አንቺ አለኝ አልሽ፣ ግን ከባድ ጥያቄ ነው። ምንድነው የምትፈልገው? በዚህ ዓለም ላይ ስትኖር ምንድነው የምትፈልገው ተብሎ መጠየቅ በጣም ከባድ ጥያቄ ነው። እኔ አንድ ባለሀብት ማለት በጣም ትልቅ ባለሀብት ናቸው። ኢትዮጵያ ውስጥ ካሉ ቶፕ ከሚባሉ ባለሀብቶች ተርታ ናቸው። ተዋወቅን በአንዳንድ በልጆች ጉዳይ ልጆቻቸውን ካውንስል አረኩ እና ባልጠበኩት ቀን ዶክተር ምን እንዳደርግልህ ትፈልጋለህ? ምን ልበላቸው? አልጠበኩትም። ጥያቄውን አልጠበኩትም። ምን ልበላቸው? ሬዲ አልነበርኩም። ማይሽ አሁን ምንድነው የምትፈልገው ማለት ሊያረጉት እኮ ነው። የምፈልገውን ነገር ሊያረጉት ነው። ቤት ብላቸው ቤት ሊሰጡኝ ነው። ይሄና መኪና ግዙ ብላቸው መኪና ሊገዙ ነው። ግን ምን ትፈልጋለህ አሉ። ሬዲ አልነበርኩም። እኔ እርሶ የፈለጉትን ያርጉ፣ እኔ አላውቅም አልኳቸው። ከባድ ጥያቄ ነው። ቀላል ይመስላል። ንጉሥ ሰለሞን ከነገሰ በኋላ ወጣት ነበረ። ከነገሰ ከትንሽ ጊዜ በኋላ ሁሉንም ይችል አምላክ ተገለጠለት እና ምን እንድሰጥህ ለምን አለው። ማለት ምን ትፈልጋለህ አለው። የምትፈልገውን ጠይቅ ነው ጥያቄው። አሁን ምን ብሎ እንግዲህ ሁሉን የሚችል አምላክ ሲጠይቀው ምን ብሎ ነው የሚመልሰው? ከዛ ሰለሞን በጣም አስገራሚ ነበርና እኔ በአባቴ ዙፋን ላይ ተቀምጫለሁኝ አለ። ያለው ደግሞ በዚህ በታላቅ ሕዝብ ፊት ነው። በዚህ በታላቅ ሕዝብ ፊት ላይ ሾመኸኛል። እኔ ደግሞ መግቢያና መውጫዬን የማላውቅ ብላቴና ነኝ። አላውቅም። ይሄንን ሕዝብ እንዴት እንደመራው አላውቅም። ስለዚህ ይሄንን ሕዝብ መራበትን ጥበበኛና አስተዋይ ልብ ስጠኝ አለው። ከዛ ይሄን ጠየቀ። በጣም አስደናቂ ነበረ የጠየቀው ነገር። ምን አለው አምላኩ? የጠላቶችህን አንገት ጠላቶችን አጥፋልኝ ማለት ትችል ነበር አለ። ለራስህ ብልጽግናን መጠየቅ ትችል ነበር። ለራስህ ክብርን መጠየቅ ትችል ነበር። ለራስህ ረጅም ዘመን ረጅም ዕድሜ መጠየቅ ትችል ነበር። ግን አንተ ህዝቤን ለመምራት ጥበብና ማስተዋልን ጠየቅከው እና he was impressed። አምላክ impressed ሲሆን አስቢው። ስለዚህ አለው ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦና ሰጥቻለሁ አለ። ትልቅ wisdom understanding knowledge ሰጠው። ለዚህ ነው አሁን ጠቢቡ ሰለሞን ብለን የምናነሳ የመጨረሻውን ካንተ በፊትም እንደሌለ ካንተ በኋላም አይኖርም አለ። እሱ ብቻ አይደለም ከነገስታት ማንም እንዳይመስልህ አድርጌ ደግሞ ባለጸግነትና ክብርን ሀብትና ክብርን honor wealth and honor ሰጥቻለሁ። ያልጠየቀው ይሄን ሁሉ ያደረገለት ለምንድን ነው? ምን እንድሰጥህ ለምን ሲለው የመለሰው መልስ በጣም ኢምፕሬሲቭ ስለነበረ አስደናቂ ነበር። አሁን ተመልካቾቻችን እንዲጠይቁና እንዲመልሱ የምፈልገው ነገር ምንድነው የምትፈልገው? በትክክል የልብህ መሻት ምንድነው?
እኔ ወጣት እያለሁ ምን ል ነበር መሰለሽ? ዩኒቨርሲቲ ከፍታለሁ እላለሁ። ከዛ ሆስፒታል ከፍታለሁ እላለሁ። ከዛ ቤተክርስቲያን ትልቅ ብዙ ሺህ የሚይዝ ቤተክርስቲያን ከፍታለሁ እላለሁ። አሁን ብትጠይቂኝስ ዩኒቨርሲቲም አልከፍትም፣ ሆስፒታልም አልከፍትም፣ ቤተክርስቲያንም አልከፍትም። ለምን? ፍላጎቴን አውቄዋለሁ። የተመራሁበትንም መንገድ አውቃለሁ። ግን የምፈልጋቸው ነገሮች አሉ። በአፍሪካ እየዞርኩ ሌክቸር ማድረግ እፈልጋለሁ። በየቦታው በዩኒቨርሲቲዎች ማስተማር እፈልጋለሁ። ትሬኒንጎች መስጠት እፈልጋለሁ። ስለዚህ የሚፈልጉትን ነገር አጣርተው ኤግዛክትሊ ምንድነው የምፈልገው ብለው ያንን ኦርጋናይዝ አድርገው ቢቻል ጽፈውት የሚፈልጉትን ነገር መጠየቅ አለባቸው። ስለዚህ ይሄ ምን የሚለው ነው። ቀጣይ የሚሆነው ደግሞ ዋይ ወይም ደግሞ ለምን የሚለው ሀሳብ ነው። ለምን ሆነ? አንድ መጽሐፍ አለ ጋድስ ጀነራልስ የሚልና አሁን በ4 ቮሊዩም ተዘጋጅቷል እና ስለ ትላልቅ ሰዎች ይናገርና why they succeeded and why some failed ይላል። ለምን ተሳካላቸው፣ ለምንስ ደግሞ ወደቁ ብሎ ነው የሚጠይቀው። እኔ ባዮግራፊ ማንበብ እወዳለሁ። ከመጽሐፍት አይነቶች ከምወዳቸው አይነቶች አንዱ ይሄ ግለ ታሪክ ወይም ደግሞ ኦቶባዮግራፊ ወይም ባዮግራፊ ሌሎች የጻፉትም ሊሆን ይችላል። እና ሳነብ ማየት የምፈልገው እዛ ጋር ለምን ተሳካላቸው፣ ለምንድን ነው የተሳካላቸው? እዛ ጋር ደግሞ ወድቀው ነበረ፣ ለምን ወደቁ የሚለውን ጥያቄ ነው ዋይ ላይ የምትጠይቂው። ስለዚህ መጠየቅ አለብን። የምፈልገው ቦታ ለምንድን ነው ያልደረስኩት? በእኔ ድካም ነው? በእኔ ስንፍና ነው? ወይስ ሌሎች ነገሮች አሉ? የተሳኩልኝ ነገሮች ለምን ተሳኩልኝ? ያልተሳኩልኝ ነገሮችስ ለምን አልተሳኩልኝም ብለን እንጠይቃለን። መስሪያ ቤትም ከሆነ አፈጻጸሙ ዝቅተኛ ከሆነ ለምንድን ነው? ችግር አለ ሰራተኛው ጋር፣ ሞቲቬትድ አይደሉም ብሎ መጠየቅ። ለምን የምትለዋ ጥያቄ ደግሞ በጣም አስፈላጊ ነች። ቀጣይ ደግሞ እንግዲህ ወደ ማን ወይም ደግሞ ሁ የምንለው ሀሳብ ነው የምንሄደው። ወደ ማን ስንመጣ ፓርትነሪ ከማጋ ነው የምሰራው፣ ይህን ፕሮግራም ከማጋ ልስራው ብዬ መጠየቅ አለብኝ። ይሄ ምንጠይቀው ጥያቄ ነው። እዚህ ጋር ደግሞ ከተሳሳትን ማን የሚለው ላይ ከተሳሳትን ትልቅ ስህተት ነው የሚሆነው። ምክንያቱም ለምሳሌ ትዳር ከሆነ ወይም ደግሞ የስራ ፓርትነር ከሆነ አስቸጋሪ ነው የሚሆነው። ከማጋ ልስራ፣ ማንን ላግባ፣ ወዳጄ ማን ነው፣ ማንን የቅርብ ወዳጅ ላድርግ ብሎ መጠየቅ ደግሞ ሌላው ደብሊው ነው። ሶስተኛው ደብሊው ነው። ወደ አራተኛው እንለፍ አይደል? ዌር ወይም ደግሞ የት ልኖር። የት የሚለው ጂኦግራፊካል ሎኬሽንም ሊሆን ይችላል፣ ደግሞ ቦታሽ ነው አይደለም የሚለው አለ። አንዳንዴ ሰዎች ይፈተናሉ ለመሄድ። ቦታቸው እዛ ሊሆን ይችላል፣ አውሮፓ ሊሆን ይችላል፣ አሜሪካ ሊሆን ይችላል፣ ካናዳ ሊሆን ይችላል፣ ግን ደግሞ ኢትዮጵያም ሊሆን ይችላል። ቴዎድሮስ ተሾመን ታውቂዋለሽ አይደል? አዎ አውቀዋለሁ። አባይ ወይም ቬጋስ የሚል ፊልም አለው፣ አይተሽዋል? አዎ በጣም አባይ ወይም ቬጋስ የሚል ፊልም አለው። እኔ በቅርቡ ነው ያየሁት። በጣም ማሳዝን ሰውዬ ነው። ፊልሙን አይቼው በጣም ነው የተገረምኩት። በጣም እና እዛ ፊልሙ ላይ እሱ ያጠናውን ጥናት ይናገራል። ያጠናው ጥናት ምንድን ነው? ኢትዮጵያ ውስጥ ያሉ ሰዎችን የተወሰኑ ሰዎችን ኢንተርቪው አድርጎ 170 መውጣት ይፈልጋሉ። 170 መውጣት ይፈልጋሉ። አሜሪካ ያሉ ሰዎችን ደግሞ እነሱ ላይ ደግሞ ጥናት አድርጎ 150 መመለስ ይፈልጋሉ። ተመልከች፣ ከዚህ 70% መውጣት ይፈልጋል በሱ ጥናት መሰረት። ከዛ ደግሞ ካሉ ዲያስፖራ 50% መመለስ ይፈልጋሉ። እውነቱን ነው። እኔ የማውቃቸው አብዛኞቹ መመለስ ይፈልጋሉ። ስለዚህ ግን መጠየቅ፣ ቦታዬ የት ነው? የት ሀገር ነው መኖር ያለብኝ? ቀጣይ ደግሞ እንግዲህ ዊች ወይም ደግሞ የትኛው የሚለው ነው የሚመጣው። ዊች ደግሞ አማራጮች ሲመጡ ነው። በዚህ ጋር ያስኬዳል፣ በዚህ ጋርም ያስኬዳል። በየትኛው በኩል ልሂድ? ይሄን ፖሲቢሊቲ አለ፣ ይሄን ፖሲቢሊቲ አለ። የትኛውን ግን ልምረጥ? መገኘት ያለብኝ ቦታ የት ነው ብዬ ጠይቃለሁ። ምክንያቱም ምርጫዎቻችን በኋላ የህይወታችን መጨረሻ ኩሙሌቲቭ እነሱ ናቸው፣ ተደምረው ነው። አሁን የጵንኤል ህይወት ምንድነው ብትይ የመረጠቻቸው ምርጫዎች ድምር ውጤት ነው። ስለዚህ በጣም ወሳኝ ነው ማለት ነው ምርጫዎቻችን። ሎጥና አብርሃምን ታስታውሻቸዋለሽ። አብርሃም የሎጥ አጎቱ ነው። ሀብት በዛላቸው፣ ስለዚህ መለያየት ነበረባቸው።
ሲለያዩ አብርሃም ለሎጥ ቅድሚያ ሰጠው። አንተ ወደ ፈለክ፣ አንተ ወደ ቀኝ ከሄድክ እኔ ወደ ግራ ሄዳለሁ አለ። አንተ ወደ ግራ ከሄድክ እኔ ወደ ቀኝ ሄዳለሁ፣ የፈለከውን መጀመሪያ አንተ ምረጣለሁ። ከዛ ሎጥ አየና ወደ አንድ በኩል አየና በጣም ለም ውሃ ያለው ለም በጣም የሚያምር ቦታ አየ። ከዛ ይሄንን አለና መረጠ። የመረጠው ግን ምን ነበር መሰለሽ? ሰዶምና ገሞራን የመረጠው። በኋላ ሊጠፋ ነበር፣ ሊሞት ነበር። በአይኑ አይቶ ሰዶምና ገሞራን የመረጠው። ሁልጊዜ ለዚህ ነው ለኢንተርናል ቢዩቲ ቦታ መስጠት አለብን የምንለው እና ስንመርጥ አማራጮች በህይወታችን ምርጫዎች በሚቀርቡበት ጊዜ ውሳኔዎቻችን በጣም ኢምፖርታንት ስለሆኑ ምርጫችንን በትክክል መምረጥ አለብን። ስለዚህ which የሚለው የትኛው የሚለው ደግሞ ሌላው በጣም ወሳኝ ነው። እሺ ቀጣይ ደግሞ የሚሆነው እንግዲህ whose ወይም ደግሞ የማን የምንለው ነው። አዎ ይሄም ጥሩ ጥያቄ ነው። በዛ ወርቅ አስፋው የምትባል ድምጻዊት ታውቂያታለሽ አይደል? የማንሽ ይሉኛል የማን ልበላቸው የሚል ዘፈን አላት። የማንሽ ይሉኛል የማን ልበላቸው ብቻዬንስ ብሆን ምን አስጨነቃቸው ትል ነበር። የት ነው ቢሎንግ ማረገው ብለሽ እኮ መጠየቅ ነው። where do I belong የማን ነኝ እኔ ብሎ ደግሞ መጠየቅ ነው። ስለዚህ የማን የሚለው ደግሞ ግሩፕ ውስጥ ነሽ፣ የባለ ሀብት ነሽ። ወደ ሰባተኛው ነጥባችን ላይ ደርሰናል። የሰባተኛው ሀሳባችን እንግዲህ when ወይም ደግሞ መቼ የሚለው ነው። የኔን ኤክስፒሪየንስ ልንገርሽ። ሜዲካል ዶክተር ሆኜ ግራጁዌት አደረኩ፣ ሰራሁ። አንድ ሜዲካል ዶክተር በሕክምናው ዓለም አንዴ ዶክተር ሆንሽ አይደል? ዶክተር ከሆንሽ በኋላ በሆነ ነገር ስፔሻላይዝ ማድረግ አለብሽ። ያለዚያ ልክ እንደ ጉድለት ነው የሚታየው በሕክምናው ዓለም። ስለዚህ እኔ ተጨማሪ ትምህርቶችን መማር ፈልግ ነበር። በእኔ ኬዝ ግን ማስተርሶች ነው መስራት የፈለግኩት። ግን እኔ እየዞርኩ ነው የዛ ጊዜ አሜሪካ፣ ካናዳ፣ አውሮፓ ምናምን እዞራለሁ በተለያየ ምክንያት። ከዛ አሁን እኔ ልማር የፈለግኩበት ጊዜ አለ። እነዚህን ትምህርቶች ልማር የፈለግኩበት ጊዜ አለ። ልማር በፈለግኩበትና ተመልሼ አዲስ አበባ ዩኒቨርሲቲ በገባሁባቸው መካከል ግን እኔ በፈለግኩት ጊዜና በሆነልኝ መካከል 4 ዓመታት ነበሩ። 4 ዓመታት ምን ማድረግ ነበረብኝ? መጠበቅ ነበረብኝ። እኔ ባሰብኩት ጊዜ አልሆነም። ሲሆን ግን በዛ ከ4 ዓመት በኋላ ሲሆን ግን ፐርፌክት ታይሚንግ ነበር። በጣም ትክክለኛ ገብቼ ፉል ታይም ገብቼ 3 ማስተርስ በተከታታይ እኔ ሰራሁት። ከሁለቱም ከአዲስ አበባ ዩኒቨርሲቲ አንዱም ከሌላ። ታይሚንጉ ፐርፌክት ነበር። ግን በእኔ አቆጣጠር ግን 4 ዓመት ዘግይቷል። እሺ የዛ ጊዜ ሁላችንም አሜሪካ ሄደን መሄድ እንፈልጋለን። እዛ እኔም በፊት መጀመሪያ አሜሪካ መሄድ መስራት ነበር እንፈልገው። ከዛ አሜሪካ ለመሄድ በሆነ ፕሮሰስ ጀምሬያለሁ። ከትዳር ጋር በተያያዘ ፕሮሰስ ጀምሬያለሁ። ከዛ ሊሄድ ነው ብዬ ጓደኞቼን ተሰናብቻለሁ። በቃ ሊሄድ ነው እሱማ ሊሄድ ነው አሜሪካ ተብሎ 1 ዓመት ጠበቅኩ። አልመጣም፣ አላለቀም ፕሮሰሱ። 2 ዓመት አላለቀም፣ 3 ዓመት አላለቀም። ፖስታ ቤት ይሄዳለሁ፣ ከፍታለሁ። ከዛ ሳጥን በእንትን የአሜሪካ ወረቀት ይመጣል ብዬ ከፍታለሁ፣ ዘጋለሁ። የለም። ትከፍቻለሽ፣ የለም። እሱም 3 ነው 4 ዓመት ጠበቅኩኝ። እኔ እሄዳለሁ ብዬ ካሰብኩበትና ከሄድኩበት ጊዜ መካከል 3-4 ዓመት ልዩነት አለው። ሲሄድ ግን ታይሚንጉ ፐርፌክት ነበር። እውነት ለመናገር እኔ ባሰብኩበት ጊዜ ሄጄ ቢሆን ኖሮ በዛ ጊዜ 26-27 ዓመቴ ነው። ወደ መንፈሳዊ ሕይወት አልመጣሁም። እጠጣለሁ፣ አጨሳለሁ፣ እቅማለሁ። የነበርኩበት ሕይወት በዛ ሰዓት ብትወስጂ ኖሮ አሜሪካ ውስጥ ምናልባት ድራግ ውስጥ ልገባ እችል ነበር። አልተለወጥኩም። እንዳለ እስከ ሱሴ ነበር የሚሄደውና አሜሪካ ደግሞ ልትጠፊ ከፈለግሽ የተመቸ ነው። ጥሩ ነገር ውስጥ መድረስ ከፈለግሽ የተመቸ ነው። ስለዚህ በዛ ሰዓት ብሄድ ኖሮ ለኔ ጥሩ አልነበረም። ታይሚንጉ ፐርፌክት ታይሚንግ ነው የሄድኩት፣ ግን መጠበቅ ነበረብኝ። በእኔ ጉዳይ የዛ ሰዓት ግን እኔ አሁን ለምሳሌ ቪዛ እየጠበቅኩ መማር እየፈለግኩ ወይ በመጠብቅበት ሰዓት ዝም ብሎ ደስተኛ ሆኜ የምጠብቅ ይመስልሻል? ለምንድን ነው የማታረግልኝ?
እያኮረብሽ አንዳንድ እየተነጫነጥሽ በቃ ወይም ደግሞ አይሳካም ብለሽ እያሰብሽ ነው። ግን ይሳካል። ግን መጠበቅ ያስፈልጋል። ታይሚንግ በጣም በጣም አስፈላጊ ነው። መጠበቅ አለብን። ለሁሉም ጊዜ አለው። ሁሉንም በጊዜው ውብ አድርጎ ሰራው። አሁን ለሚጠብቁ ሰዎች ያንን ነው ማለት የምንፈልገው። ጊዜ አለው፣ ታይሚንግ አለው። ለሁሉም ነገር ጊዜ አለው። አብርሃም ወይም ኢብራሂም ጠብቋል። 15 ዓመት ከዛ 25 ዓመት ጠብቆ ነው የሆነው። የእግዚአብሔር ወዳጅ ነው አይደል? ወይ አንተማ በቃ ቶሎ ይሆንልህ ብሎ አልሰጠውም። ጠብቋል። ይስሐቅ ጠብቋል። ዳዊት ጠብቋል። ብዙ ዓመት ከ10 ዓመት በላይ ጠብቋል። የተባለለት ቦታ ላይ ለመድረስ 10 ምናምን ዓመት ጠብቋል። ዮሴፍ ጠብቋል። እስር ቤት ሆኖ ለዛው። ሙሴ 40 ዓመት ጠብቋል። 40 ዓመት ያሰበውን ነገር ለማድረግ የፈለገውን ነፃነት ለማምጣት እዛ ተሰዶ ሄዶ እንደ መጽሐፍ ቅዱስ 40 ዓመት ጠብቋል። በዛ መሃል ግን ልጆች ወልዷል፣ አግብቷል። እና መጠበቅ ኢትስ ኤ ማስት ግድ ነው። በጊዜው ግን ውብ አድርጎ ይሰራዋል። ፍረስትሬት ልታደርጊ ትችያለሽ። አዎ አንዳንዴ ተጋብተው ልጅ ያልወለዱ ይኖራሉ። ከዚህ ሲዘገይባቸው ያሳዝኑኛል። በየወሩ የወር አበባ ሲመጣ ዲስአፖይንትመንት ነው በየወሩ። እኔ ግን አይቻለሁ 8 ዓመት ቆይተው ሲወልዱ አይቻለሁ። እና ቆይቶ ሲደረግ ታይዋለሽ እና በጊዜው ሲደረግ። ስለዚህ ምንድነው መልእክታችን? መቼ የሚለው ጥያቄ ያስጨንቃል። ስትጠብቁ ያስጨንቃል። አግብታችሁ ልጅ ያልወለዳችሁ ቤተሰቦች በተለይ ሴቶቹ በየወሩ ፔሪድ በመጣ ጊዜ ዲስአፖይንትድ አትሆኑ። በጊዜው ይሆናል። መልካም ነገር ይደረጋል። ፍረስትሬት አታድርጉ ለማለት ነው። ስለዚህ መቼ የምትለዋ ጥያቄ እንዳታደክማቸው መሆኑ አይቀርም። በጊዜው ውብ ሆኖ ድንቅ ሆኖ ይፈጸማል።